بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد أيها المستمعي الكرام، أحييكم بتحية أهل دار السلام، أقول السلام عليكم ورحمة الله وبركاته. የተከበራችሁና ውድ የሆናችሁ የእስላም ልጆች በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን በማለት ኢንሻአላህ ወደ ዛሬው ትምህርት ወይም መውዱዕ እንገባለን። የዛሬው መውዱዕ هي قصة إبراهيم. ما هي قصة إبراهيم የኢብራሂም ቅሳ ምንድነው የሚለውን ኢንሻአላህ በተወሰነ መልኩ ኢንሻአላህ እንመለከታለን። نبي الله إبراهيم عليه الصلاة والسلام ولد سيدنا إبراهيم عليه الصلاة والسلام في منطقة بابل بمبال بوتا عراق استنو بابل بمبال بوتا تولدوا. وكان أبوه آزر أباتاچو آزر يبالال يصنع الأصنام ويقدس عبادتها تابوتا يسرى نبرا ያመልካትም ነበረ አባታቸው ማለት ነው። ያከብራት ያመልካት ነበረ። ወካነ ሰይድና ኢብራሂም ዓለይሂ ሰላም ነብዩላህ ኢብራሂም ዓለይሂ ሰላም ይሄ ነገር ያስጨንቃቸው ነበረ። ሁልጊዜ ይሄ መጥቀም መጉዳት ማይችልን ነገር ሲጠየቅ መመለስ ማይችልን ነገር ማምለኩ አባታቸው ሁልጊዜ ያስጨንቃቸው ነበረ። ስለዚህ ትክክለኛው አምላክ ማን ነው የሚል ባህስ ያረጉ ነበር ማለት ነው። ይመራመሩ ነበረ ነብዩላህ ኢብራሂም ማለት ነው። ወመን خلقه አባቴንም እኔንም ይሄናውን እሱ የሚያመልከው እንጨት ወይም ታቦት የፈጠረው ማን ነው የሚለው ነገር ያስጨንቃቸው ነበረ። استمر إبراهيم بالتفكير في هذا الأمر ነብዩላህ ኢብራሂም በዚህ ምርምራቸው ቀጠሉ፣ በዚህ ተፈኩራቸው ቀጠሉ። حتى أن هداه الله سبحانه وتعالى إلى الحق ወደ ቀጥተኛው ጎዳና ወደ ትክክለኛው መንገድ አላህ እስኪመራቸው ድረስ ነብዩላህ ኢብራሂም ምርምራቸውን ፍክራቸውን አልተውም ማለት ነው። ስለዚህ በጣም ተመራመሩ ኢብራሂም ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ንቡዋን ሰጣቸው። ንቡዋ ነብይ ያደረጋቸው አላህ ሱብሓነሁ ወተዓላ ማለት ሐራሙንና ሐላሉን ለይቶ ያሳወቃቸው